የግቢ ተማሪ ነበር። የዛን ሰዓት እኔና ባልደረባዬ ወይም ጓደኛዬ ምንም መስራት አልቻልንም። ክላስ ቆሞ ነበረ። ምንም አይነት ነገር እንቅስቃሴም አልነበረም። እዛ ላይ እያወራን ላይክ ስፔሻሊ የ12ኛ ክፍል ተማሪዎች ስትራግል ያደረጉ ነበረ። ያቺ ትንሽ ነገር ምን አመጣች? ልክ የመጀመሪያ ዙር ስንወጣ ተማሪው ጋር ትንሽ ተቀባይነት አገኘ። ልክ ወደ ውስጥ ስትገቢ ደግሞ ችግሮቹ እየታዩ ይመጣሉ። ተማሪዎችን ማናገር ጀመርን፣ አስተማሪዎችን ማናገር ጀመርና ኤግዛም ታይም እንግዲህ እየታሸ የመጣ አፕሊኬሽን ነውና ምን ልዩ የሆነ ፊቸር አለው? ለምሳሌ ለፈተና 3 ወር ቀረን፣ 4 ወር ቀረን ብለን ሰው የ4 ወር የጥናት ስኬጁል፣ የ3 ወር የጥናት ስኬጁል ራሱ ኤግዛም ታይም ሞባይል አፕሊኬሽን ዴቨሎፕ አድርገው ለተማሪው ይሰጣል ማለት ነው። ጥያቄዎቹና ኖቶቹን በቀላሉ ኦፍላይን ማግኘት ይችላል። ኦፍላይን ማግኘት ይችላሉ። ደግሞ አሁን ሞር ዩኒክ የሚያደርገን በነፃ ነው፣ ፍሪ ነው። በቀላሉ ተማሪዎች መጠቀም ይችላሉ ማለት ነው። እንዴት ነህ አቤል? ሰላም፣ እንዴት ነሽ? ደህና ነኝ። በርካታ ተማሪዎች በተለይ የ11ኛ ክፍል ተማሪዎች ወደ 12 ያለፉ በውስጥ ገጻችን ላይ ክረምትን እንዴት እናሳልፍ፣ ለ12ኛ ክፍል ብሔራዊ ፈተና እንዴት እንዘጋጅ የሚሉ ጥያቄዎች ስለበዙብን ኢንቫይት አድርገናቸዋል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቴንክ ዩ ኢንቫይት ስላደረጋችሁ። ምናልባት ለተማሪዎች አቤል ማን ነው፣ እንዴትስ ልንገባበስ ቻለን? እኛ የጋበዝን በኤግዛም ታይም ጉዳይ ነውና ምንድነው ኤግዛም ታይም? አቤልና ኤግዛም ታይም ምን ያገናኛቸዋል? ኦኬ፣ በመጀመሪያ አመሰግናለሁ። ኤግዛም ታይም ለተማሪዎች የተሰራ ፕላትፎርም ነው። ወደሱ ከመግባታችን በፊት እንዴት እንደጀመርነው ትንሽ ብሪፍ አድርገን። እሺ፣ የጀመርነው አሁን ኦልሞስት 3 ዓመት ሆኖናል። ኤግዛም ታይም ከጀመርነው የግቢ ተማሪ ነበርን። የዛን ሰዓት እኔና ባልደረባዬ ወይም ጓደኛዬ አንድ ወር ነበርንና እዛ እያለን ላይ ኮሮና ታይም ነበረና ምንም መስራት አልቻልንም። ክላስ ቆሞ ነበረ። ምንም አይነት ነገር እንቅስቃሴም አልነበረም። ኮንተንቶችን ማግኘት አልቻልንም ነበር። የተለያዩ መጽሐፎችንም ኤግዛሞችንም ማግኘት አልቻልንም ነበርና እዛ ላይ እያወራን ላይክ ስፔሻሊ የ12ኛ ክፍል ተማሪዎች ስትራግል ያደረጉ ነበር። ምክንያቱም ፈተናው ስኬጁል የተደረገው እየተገፋ መዘጋጃ መንገድ አልነበራቸውና በዛ ሰዓት ምን ብለን ተነሳ፣ ለምን ጀስት ኤግዛሞችን ሰብስበን አንድ ፕላትፎርም ያናደርግም ማለት የተለያየ ኤግዛሞችን ሰብስበን ከአስተማሪዎች ጋር አንድ ላይ በመሆን ኮንተንቶቹ ተዘጋጅተው የሆነች አጭር አፕሊኬሽን ዴቨሎፕ አደረግን ማለት ነው። ጀስት ኤግዛም መለማመጃ ማለት ነው። መቼ ማለት ነው ይሄ? የዛሬ 2 ዓመት አሁን ከ7 ወር ማለት መስከረም ክረምት ወይ መስከረም አካባቢ የዛሬ 2 ዓመት ነው። የዛን ጊዜ ነው በቃ እንደ አይዲያም ተንስሶ የተጀመረው ማለት ነው። ያቺ ትንሽ ነገር ምን አመጣች? ልክ የመጀመሪያ ዙር ስንወጣ ተማሪው ጋር ትንሽ ተቀባይነት አገኘ። በአንዴ ወደ 30,000 ዳውንሎድ አደረገው አፕሊኬሽናችንን። ተቀባይነት ነበረው ማለት ነው። ያን የተጠነሰሰው በዛች መንገድ ነበረ ኤግዛም ታይም ማለት ነው። በወቅቱ ለነበሩ የ12ኛ ክፍል ተማሪዎች ሄልፕ ለማድረግ ነበር። ልክ ወደ ውስጥ ስትገቢ ደግሞ ችግሮቹ እየታዩ ይመጣሉ። ተማሪዎችን ማናገር ጀመርና አስተማሪዎችን ማናገር ጀመርና በዛ ጊዜ ተማሪው ጋር ሁሉ የኤግዛም ችግር አልነበረም፣ ፈተና የመስራት ችግር አልነበረም። ትምህርት ላይም የማጥናት እንዴት ማጥናት እንዳለባቸው ምን ማጥናት እንዳለባቸውና በምን መልኩ ማጥናት እንዳለባቸው ችግር ነበር። ያንን ሪሰርች ካረግን በኋላ ምን አረግን? ተማሪው አንድ ሳብጀክት ሲመርጥ ወይ አንድ ሳብጀክት ሲያጠና የሆነ ነገር አውቆ መውጣት አለበት። ለፈተና ብቻ መዘጋጀት የለበትም። እሱን ከማሰብ አንፃር ኤግዛም ታይም ላይ ስተዲ ማቴሪያሎች ጨመርን ማለት ነው። ለምሳሌ ኖቶች ጨመርን። ለምሳሌ አንድ ተማሪ ባዮሎጂ ማጥናት ከፈለገ እዛ ላይ ስለ ሴል ባዮሎጂ ከሆነ ሴል ባዮሎጂ ላይ ማወቅ ያለበትን ነገር ይዞ እንዲወጣ የሚያስፈልግ ኖቶች ተዘጋጁ። ከዛ በተጨማሪ ደግሞ አጫጭር ቪዲዮዎች ስለዛ ኮንሰፕት በደንብ ማስረዳት የሚችል ቪዲዮዎች አብሮ ተጨመሩ ማለት ነው። አንድ ተማሪ እኛ ፕላትፎርም ላይ ገብቶ እነዚህ ነገሮች ያገኛል። ከዛ በተጨማሪ ደግሞ ፈተና ሲደርስ ከፈተና በፊትም ሆነ የጥናት ስኬጁል ያወጣል ማለት ነው። ኤግዛም ታይም ላይ ለምሳሌ ለፈተና 3 ወር ቀረን ብለን 4 ወር ቀረን ብለን የ4 ወር የጥናት ስኬጁል፣ የ3 ወር የጥናት ስኬጁል ራሱ ኤግዛም ታይም ሞባይል አፕሊኬሽን ዴቨሎፕ አድርገው ለተማሪው ይሰጣል ማለት ነው። ለፈተና ሲደርስ የሚጨናቁበት ነገር ፈተና መጣ ምን ላድርግ የሚለውን ነገር በቀላሉ ተማሪው መስራት ይችላል ማለት ነው። የሚገርም ነው። ምናልባት ኤግዛም ታይም ብቻ ሳይሆን በርካታ እንደዚህ አይነት የትምህርት አፕሊኬሽኖች አሉ ልጆችን ለፈተና የሚያግዙ። ኤግዛም ታይም እንግዲህ እየታሸ የመጣ አፕሊኬሽን ነውና
ምን ልዩ የሆነ ፊቸር አለው? ኤግዛም ታይም ልዩ የሚያደርገው ነገር አሁን እነዚህ ነገርኩሽ ነገሮች አንድ ልዩ የሚያደርጉት ነገሮች ናቸው። ስፔሻሊ ተማሪውን ፎከስ አድርጎ መነሳቱ። ከዛ በተጨማሪ ደግሞ የክፍለ ሀገር ተማሪዎች ታሳቢ አድርገን የሰራ ነው። ኤግዛም ታይምን ዳውንሎድ አድርጎ ከገቡ በኋላ ኦፍላይን መጠቀም ይችላሉ። ኢንተርኔት ኮኔክሽን መጠቀም ይችላሉ ማለት ነው። ለምሳሌ አንድ ክፍለ ሀገር ተማሪ ኢንተርኔት ኮኔክሽን ሊያገኝ ይችላል። አንዴ ዳውንሎድ ያደርጋል በዳታ ማለት ነው። እሱ ዳውንሎድ ካደረገ በኋላ አንዴ ከተመዘገበ በኋላ ጥያቄዎቹና ኖቶቹን በቀላሉ ኦፍላይን ማግኘት ይችላሉ ደግሞ እና ከተጨማሪ ደግሞ አሁን ላይ ሞር ዩኒክ የሚያደርገን በነፃ ነው፣ ፍሪ ነው። በቀላሉ ተማሪዎች መጠቀም ይችላሉ ማለት ነው። መጠቀም እንደምንችል አብረን እናያለን። መጀመሪያ ፕሌይ ስቶር ላይ በመሄድ ኤግዛም ታይም ብለን ጽፈን ኢንስታል እንለዋለን። ከዛም ጭኖ ከጨረሰልን በኋላ ኦፕን እንለዋለን። ሌፍት ላይ አግሪ ኤንድ ኮንቲኒው የሚለውን እንጫናለን። ቀጣይ በሚመጣ ላይ ሶሻል ወይ ናቹራል መሆናችንን እንመርጣለን። አሁን ናቹራል መርጣለሁ። ከዛ እዚህ ጋር ፌቨሪት ሳብጀክቶችን መመርጥበት ሴክሽን ይመጣል። እኔ እንግሊሽ፣ ባዮሎጂ፣ ሲቪክስ መርጬ ጀምራለሁ። እንደምታዩት አሁን እንግሊሽ፣ ባዮሎጂ፣ ሲቪክስ መጀመሪያ ላይ መጥተውልኛል ማለት ነው። እዚህ ጋር ስተዲ ሴክሽን እና ፕራክቲስ ሴክሽን አክሰስ ለማግኘት አሁን ሳይን ኢን ማለት ይጠበቅብኛል። ስለዚህ አካውንት አዲስ አወጣለሁ። ስሜን፣ የአባት ስሜን እንዲሁም ስልክ ቁጥር አስገባለሁ። ኢሜል ኦፕሽናል ነው፣ ልታስገቡ ትችላላችሁ። ቀጣይ ግሬድ ያስመርጠኛል። በናቹራል መረጥኩ። ከዛ ክልልም እንዲሁ በተመሳሳይ ሞልቼ ሁሉንም መሙላቴን አረጋግጬ ኔክስት ለዋለሁ። በመቀጠል ኦቲፒ ሊልክልኝ ቴክስት ይገባልኛል። የገባልኝን ቴክስት እዚህ ጋር አስገባዋለሁ። ከዛ ፓስወርድን ሴት አደርጋለሁ ማለት ነው። እዚህ ፓስወርድ ላይ አንድ ካፒታል ሌተር፣ አንድ ስሞል ሌተር እንዲሁም ከ8 በላይ ካራክተር መጠቀማችንን እናስታውል። በተጨማሪም አንድ ስፔሻል ካራክተር ይጠይቃል። እሱን በዚህ መልኩ እናስገባና ኔክስት እለዋለሁ። ቬሪፊኬሽን ሰክሰስፉል ይለኛል። ቀጣይ ሎጊን እላለሁ ማለት ነው። ከዛ ኤግዛም ታይም አፕ ላይ እንዲህ ሎጊን ካልኩ በኋላ አሁን አክሰስ አለኝ ማለት ነው። ለምሳሌ ለማጥናት ብፈልግ አንዱን የትምህርት አይነት ከናቹራል ሳይንስ ትምህርቶች አንዱን ሰሌክት አደርጋለሁ። አሁን እንግሊሽን ልምረጥ። እንግሊሽን ከመረጥኩ በኋላ ኮንቴንት ዝግጅት 10 እና 12 አንድ ላይ መርጅ ተደርጎ እንዲሁም 9፣ 11 አንድ ላይ መርጅ ተደርጎ የማገኘው ሴክሽን አለ። እሱ ላይ በመግባት ዩኒት 1 ሰሌክት አደረጉ። ከላይ በቦክስ የምትመለከቱት እሱ የሳብጀክቱ አውትካምን በደንብ ጽፎ ይታያል። ቀጣይ ሪቪው ኖት አለ። እዚህ ጋር ሾርት ኖቶችን የማገኝበት ሴክሽን ነው። እነዚህ ደግሞ ቪዲዮዎች ናቸው። ለጥናት የሚረዱ ቪዲዮዎች ተብለው ኢንኮርፖሬት የተደረጉ ናቸው። እዚህ ላይ ቀጥታ ፕሌይ ብዬ ከስልካችን ሳንወጣ መጫወት እንችላለን ማለት ነው። ስተዲ ሴክሽን በዚህ መልክ ለሁሉም የትምህርት ሳብጀክቶች አሉት። ቀጣይ የምናየው ፕራክቲስ ሴክሽን ነው። ፕራክቲስ ሴክሽን ላይ ሁሉም የትምህርት ሳብጀክቶች አሉ። እዚህ ጥያቄ ፕራክቲስ ሴክሽን ላይ ስተዲ ቲፕ አለው። እነዚህ ስተዲ ቲፖች ፈተና ወይም ጥናት ከመጀመራችን በፊት አንዳንድ ይጠቅሙናል የተባሉ ቲፖችን በዚህ መሰረት ተቀምጠዋል። ቀጣይ ራንደም ኩዌስችን ይኖሩታል። ራንደም ኩዌስችን ጥያቄዎችን ሸፈል አድርጎ እንደ ፈተና የምንፈተንበትን ሴክሽን በዚህ መልኩ አምጥቶልናል። ልክ ጥያቄ ከሰራም በኋላ ጥያቄዎቻችንን ግሬድ ያደርግልናል። በዚህ በምታዩት መስፈርት መሰረት ማለት ነው። ከፈለግን ጥያቄውን ሪቪው ብለን ኢንኮሬክት የሆነውን ብቻ ላይ የዘለልነውን ብቻው እንዲሁም ትክክል የመለስነውን ብቻውን ከፋፍሎ ማሳየት ይችላል ማለት ነው። በተጨማሪም ጥያቄዎቹ ላይ በቂ ማብራሪያ ኤክስፕላኔሽን የምትለዋን ስጫን ማግኘት ይችላለሁ። በቀጣይ ደግሞ የናሽናል ኤግዛም ነው። የናሽናል ኤግዛም ላይ እዚህ ጋር በምትመለከቱት መሰረት የተዘጋጀ አለ። እዚህ ላይ ያሉትን ጥያቄዎች ከናሽናል ኤግዛም የተወሰዱትን እነሱን መስራት እችላለሁ ማለት ነው። ቀጣይ የሰራኋቸውን ጥያቄዎች በዚህ መሰረት ደግሞ ሂስትሪ ያስቀምጥልኛል። ቅድም የተፈተንኩትን እንግሊሽ ፈተና እንዳስታውሰው በዚህ መልክ ያስቀምጣል። ሪቪው ኤግዛም ስለው ቅድም ከሰራኋቸው ኮሬክት ኢንኮሬክት የሆንኩትን ራሱ ከፋፍሎ ማሳየት ይችላል ማለት ነው። ይሄን ይመስላል እና ለማንኛውም ለፕሮፋይል
መሙላት ለምንፈልገው መቀየር ለምንፈልገው ፓስወርድ ስንፈልግ እዚህ ሴቲንግ ላይ ገብተን ማስተካከል እንችላለን። እንዲሁም አፑን ሼር ማድረግ ከፈለግን ከታች በምንመለከተው አካውንቶች አፑን ለጓደኞቻችን ሼር ማድረግ እንችላለን። ስለ ኤግዛም ታይም ስለተጠቀሙ እናመሰግናለን። ስቶር ላይ ያገኙታል። አሁን ላይ ፕሌይ ስቶር ላይ ነው የሚገኘው። ፕሌይ ስቶር የፊቸር እቅዳችን ወደ አፕ ስቶር መግባት ነው። ሞር አድቫንቴጅ ብዙ ሰው ያለው ፕሌይ ስቶር እና አንድሮይድ ተጠቃሚ ስለሆነ የኛ ሀገር እሱን በማሰብ ነው ቅድሚያ ወደ ፕሌይ ስቶር ያመጣችሁት። ቅድሚያ የሰራ ነው እሱ ነው። ከዛ በተጨማሪ ምን ዩኒክ ያደርገናል ኤግዛም ሞድ የሚባል ፊቸር አለ። ተማሪዎች ኤግዛም ውስጥ እንዳሉ ለምሳሌ ማት 3 ሰዓት ነው የሚሰጠው፣ 3 ሰዓት ይሰጣቸዋል። ኤክስፕላኔሽን አይሰጣችሁም። እዛው ኤግዛሙን ብቻ ሰርተው የሚወጡበት ማለት ነው። ኢሰልሲን ኤክስፒሪየንስ የሚያደርጉበት ኤክስፒሪየንስ የሚያደርጉበት አንደኛው የተማሪው ጭንቀት ፈተናው ገብቼ በሰዓት እጨርሳለሁ ወይ የሚለው ነገር ነው። ኤግዛክትሊ። ከዛ ውጤት ይነግራቸዋል። ፈተናው መጨረሻ ላይ ከጨረሰዋል ውጤታቸው ይነግራቸዋል። የትኛው ጥያቄ እንዳልሰው ኤክስፕላኔሽኑን ይነግራቸዋል። ሚስ ያደረጉትን ጥያቄ ዊዝ ኤክስፕላኔሽን ሚስ ያደረጉትን ትክክል ያልሆኑትን ዊዝ ኤክስፕላኔሽን መጨረሻ ላይ ይነግራቸዋል ማለት ነው። ይሄ በራሱ ትልቅ ሰፖርት ነው። ምናልባት ኖቶቹ ከዴብዝ አንጻር ከማስታወስ ችሎታ አንጻር ኮንቴንቱን ከቨር ከማድረግ እና የኮንቴንቱን ኦብጀክቲቭ ከማውጣት አንጻር በምን አይነት ጥንቃቄ የተሰሩ ናቸው? ያ አሪፍ ነገር ነው ያነሳሽው። ምክንያቱም አሁን ላይ የኛ ፈተና 12ኛ ክፍልም 8ኛ ክፍልም ስቴጅ ወደ ፓስቴሎ ነው የሚያመጣው። ለምሳሌ አሁን 12ኛ ክፍል ከ9ኛ ክፍል ጀምሮ ነው፣ 8ኛ ክፍል ወደ ኋላ 7ኛ ክፍል ማለት ነው። ምንድነው ያደረግነው እኛ ጋር ለ12ኛ ክፍል ተማሪዎች ኮንተንት ሲሚላሪቲ ያላቸው ለምሳሌ 9ኛ እና 11ኛ ክፍል ተመሳሳይነት አለው፣ 10 እና 12 ተመሳሳይነት አለው። ሁለቱን መርጅ በማድረግ ዩኒቶቹን መርጅ በማድረግ ዊዝ አዲሱ ካሪኩለም ሁለቱን መርጅ ያደረገን በቀላሉ ማስታወስ ሪፈር እያደረጉ ላይክ የሚመጣው ፈተና ላይ ሁሉም ነገር አይመጣም፣ ግን መምጣት ያለባቸው ነገሮች አሉ፣ ሚስ መደረግ የሌለባቸው ነገሮች አሉ። እሱ ተማሪው በቀላሉ እንዲጠቀምና ኖቶቹን ሪፈር ማድረግ ይችላል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ሌላው እኔ በጣም ደስ ያለኝ ለ8ኛ እና ለ6ኛ ክፍል ስድስተኛን አይጨምርም 8 እና 12ን ነው ቀጥታ ልክ እንደ ኤግዛም ሩምም ጭምር ነው። ራሱ ይፈተናቸዋል፣ ውጤታቸውን ራሳቸውን ያውቃሉ። ምናልባት ሲገባ እዛች አፕሊኬሽን ውስጥ ሌቭል ይጠይቃል። ምንድን ነው አልገባኝም። አሁን ሌቭል የሚጠይቀው ለምሳሌ እኔ 8ኛ ክፍል ሆን ይችላሉ ወይ ሌሎቹ 12ኛ ክፍል ሆን ይችላሉ ነው። ግሬድ ሌቭሉን ካየ በኋላ ለነሱ ግሬድ ሌቭል የሚሆን ኮንተንት ነው የሚሰጠው ማለት ነው። ኤግዛም ታይም ላይ ሲገቡ 12 ናቹራል ሶሻል አለ፣ ሬዲት አለ እንዳልኩ። በተጨማሪ ደግሞ ለጂኤቲ ተፈታኞች ማስተርስ ጨርሰው ለሚፈተኑ ተማሪዎች ለነሱም ያስመርጣቸዋል። እነሱ ግሬዳቸውን ለይተው የሚገቡት የሚሰጣቸውን ኮንተንቶች ለይቶ እንዲሰጣቸው ነው ማለት ነው። ኦኬ። የ12ኛ ክፍል ናቹራል ሳይንስ ባዮሎጂን እያየሁት ነበር። በተመሳሳይ ሌላ ሳብጀክቶች ላይም ይኖራልና ስትገባ ፕላንህ ምን ላይ መድረስ ነው፣ እቅድህ የቱ ጋር ነው ይላል። ይሄን ከምን አንጻር ተማሪዎች መጠቀም ይችላሉ? አንድ ተማሪ ለኛ ፕላትፎርም ሲገባ ምን አደረግን ምን ቦታ መድረስ እንደሚፈልግ እንጠይቀዋለን። ለምሳሌ አጠቃላይ ስኮር ለምሳሌ አንድ ተማሪ 12ኛ ክፍል ሲሆን 550 ወይ 600 ለማምጣት ከሆነ እንደዚህ አይነት ነገሮች እንጠይቃቸዋለን። ባዮሎጂ ላይ ሲገባ ምን መድረስ እንደሚፈልግ ማለት ነው። ይህን ነገር ከጠየቀው በኋላ ጥናት ሲያደርግም በዛ መንገድ እንዲረዳው ማለት ነው። አንድ ጥናት ሲገባ ደግሞ ምን አለው ካሁን ከጠየቅሽኝ በተጨማሪ ምን ያህል እንዳጠና ይነግረዋል ማለት ነው። ለምሳሌ ባዮሎጂ ስንት ዩኒቶች አሉ? ለምሳሌ 7 ዩኒቶች አሉ እንበል፣ ጥያቄዎች አሉ፣ ቪዲዮዎች አሉ እዛ ላይ ማለት ነው። ለምሳሌ ዩኒት 1 ላይ ሲገባ ለዩኒት 1 የተዘጋጁ ጥያቄዎች አሉ፣ ለዩኒት 1 የተዘጋጁ ኖቶች አሉ። ዩኒት 1 ላይ ከመግባቱ በፊት ምን ማወቅ እንዳለበትና ምን አውቆ መውጣት እንደሚችል ይነግረዋል። በቀላሉ አንድ ተማሪ እዛ ውስጥ ሲገባ ምን አውቆ እንደሚወጣና ምን ማወቅ እንዳለበት ራሱን የሚፈትንበት መንገድ ነው። አጠና በኋላ ራሱን ቴስት ያደርጋል በዛ ዩኒት ላይ ብቻ ማለት ነው። ለተጨማሪ ነገር ቪዲዮ ያል እነዛን ነገሮች ሁሉ አጥንቶ ሲጨርስ ደግሞ ምን ደረጃ እንደደረሰ ለምሳሌ እስከ ዩኒት 5 ከደረሰ ዩኒት 5 ድረስ ነው ያጠናው፣ ይሄን ያህል ፐርሰንት ተጉዛል፣ ይሄን ያህል ይቀራል፣ ስተዲ አድርግ፣ ይሄንን ሰብጀክት አጥና እያለ ቲፕ እየሰጠ ይቀጥላል ማለት ነው።
አመጣለሁ ብለህ ባቀድከው ልክ ነው ቻሌንጅ የሚያደርግ ጥያቄ የሚሰጥ ራሱን ስኬጁል ያደርጋል ካንተ ውጤት ጋር ያይዞ። ዋው ይሄ በራሱ ስፔሻል ፊቸሩ ነው። ምናልባት ተማሪዎች በቀጣይ ክረምት እንግዲህ ኦልሬዲ ዛሬ ነገ ትምህርቶች ያልቃሉ እንደ ሀገር ተፈታኝ ተማሪዎች ከ7 ወደ 8 የተዘዋወሩ ከ11 ወደ 12 የተዘዋወሩ ሰመርን እንዴት ሬዲ ሜድ አድርገው ይጠቀሙ? እስቲ ያንተን ምክር እንስማ። ኦኬ ምን ምክር አለ? እንደ ኤግዛም ታይም የምናስበው ነገር አለ ለክረምት ተማሪዎች፣ ይሄ ወደ ቀጣይ ክፍል የሚያልፉ ተማሪዎች ማለት ነው። ሰው ኤግዛም ታይም ምን ማድረግ ይፈልጋል? ኮሚኒቲ ነው ቢልድ ማድረግ የሚፈልጉ ሰው አሁን ላይ በነፃ የምናደርገውም የተለያዩ ነገሮች የምናዘጋጀው ተማሪዎቹን ለመሰብሰብ አንድ ኮሚኒቲ ክሬት ለማድረግ ማለት ነው። ተማሪው በቀላሉ የሚሳተፍበት የቴሌግራም ቻናል አለን ወይንዴ የምናዘጋጅበት ማለት ነው። በየቀኑ ኦንላይን ጥያቄና መልስ ውድድር እናዘጋጃለን። ከዛ በተጨማሪ ደግሞ የኢንፐርሰን ጥያቄና መልስ ውድድር እናዘጋጃለን። ሶ ይሄ ምንድነው ኮሚኒቲውን ጋዘር ያደርጋል። ሶ ተማሪው እርስ በርስ እንዲያወራ ቴሌግራም ግሩፕ ላይ ምን ተቸገረው ምን እናድርግ የሚለውን ነገር እንዲወያይ ያደርጋል። ከዛ በተጨማሪ ደግሞ ክረምቱን ኤግዛም ታይምን በመጠቀም ስኬጁል አድርጎ ማጥናት ይችላል። ለምሳሌ ክረምት ዊ ኖ ኢትስ ኤ ፍሪ ታይም ተማሪዎች መዝናናት ፈታ ማድረግ ነው የሚፈልጉትና ሶ በራሳቸው ጊዜ ለምሳሌ አንድ ወሯን ነው ማጥናት ፈልገው 15 ቀን ነው ማጥናት ፈልገው ቢል ለ15 ቀን የሚሆን ጥናት ለኛ ሰጀስት ማድረግ ነው። እኛ 15 ቀን ጥናት እንሰጣቸዋለን ማለት ነው። ሰው በራሳቸው ጊዜ እንዲያጠኑና ክረምቱን በቀላሉ እንዲያሳልፉ ነው የምንፈልገው የምናስበው። እና ከዛ በተጨማሪ ደግሞ እኛ ጋር ላይ ካው ለምሳሌ 12 ተጨርሰው ኬሪራቸው ምን ይመስላል ዩኒቨርሲቲ ገብተው እንደዚህ አይነት ነገሮች ላይ we give them advice ኮኔክሽን እንሰጣቸዋለን። እንዳልኩሽ ኮሚኒቲ ቢልድ ማድረግ ነው የምንፈልገው። ከረምታቸው ላይ ላይክ የጥናት ስኬጁል በራሳቸው ፕሮግራም ማለት ለምሳሌ በራሱ የ15 ቀን የአንድ ወር ጥናት ከፈለገ የአንድ ወር ጥናት እንዲሰጠው እናደርጋለን። ላይክ እንደዚህ ከተማሪው ጊዜ ጋር ጊዜያቸውን ፍሪ ታይማቸውን በማይሻማ መልኩ ከነሱ ኮሚኒኬት እያደረግን ልክ እንደ ተማሪ እያሰብ ምክንያቱም ከአመቱ ሙሉ ከአስተማሪ ጋር ተገናኝተው ላይክ በጣም ደክሟቸው ምናምን ነበርና ሶ ፈታ ባለ መልኩ በትንሽ ጊዜ ትንሽ ሪፈር እያደረጉ እንዲዘጋጁ። ከዚህ ጋር ተያይዞ ኤግዛም ታይም በጣም ከወደድኩት ፓርቱ ኤስኤቲ ያለው ወይም ስኮላስቲክ አፕቲቲዩድ አለው። እነሱስ ኖት አላቸው ወይ? the last 6 years question ይዘዋል ወይ? እስቲ ስለ ስኮላስቲክ አፕቲቲዩድ እናውራ። ብዙ ተማሪዎች የሚከብዳቸው እሱ ስለሆነ እንደ ሳብጀክት ስላልተዘጋጀ ብዙም ሪፈረንሶች ስለሌሏቸው እስቲ እሱ ላይ ምን ትላለህ? ያ ኤስኤቲ አለው የ6 ዓመት ጥያቄ ያለው ኤስኤቲ በሚቀጥሉት ጊዜያት ደግሞ 7-8 ዓመት እያለ ይጨምራል በየዓመቱ አፕዴት ያደረገ ስለምንሄድ ማለት ነው። ሶ ምንድነው ያለው አሁን እኛ ጋር ያለው ጥያቄዎቹ ከናሰራራቸው አሁን ኖርማል መልስ ብቻ አይደለም ቢ ነው ሲ ነው አይደለም እንላቸው። ሶ ለምሳሌ በብዛት ኤስኤቲ ጥያቄዎች ላይ ቮካብለሪ ይበዛል። ሶ ቮካብለሪዎቹ የነሱ ቮካብለሪ ዲፊኒሽን ከዛ ምርጫዎች ላይ ያሉት ሌሎቹ ጥያቄዎች ላይ ያሉት ምርጫዎች ላይ ያሉት ወርዶችም የነሱ ዲፊኒሽን ኤክስፕሌን ይደረጋል። ሶ በዛ መልኩ ነው ኤስኤቲን አዘጋጅተን የመጣ ነው። ሶ ለወዝ ለናቹራልም ለሶሻልም ያለ ኮንተንት እና ያለ ፈተና ስለሆነ ሁለቱም ጋር ቢገቡ ሁለቱም ጋር የሚያገኙት ይሆናል። ኦኬ እንግዲህ ተማሪዎች በዚህ ልክ ከአቤል ጋር ጊዜን አሳልፈናል። እናንተ ደግሞ በቀጣይ የክረምት ወቅት ኢፌክቲቭ የሆነ ወይንም ደግሞ ነገ ተነገ ወዲያ ለምትደርሱበት የናሽናል ኤግዛም ሪጂናል ኤግዛም የሚያዘጋጃችሁን ስኬጁል አፕሊኬሽኑን በመጠየቅ መጠቀም እንደምትችሉ በድጋሚ እየገለጽን በቀጣይ ለሚኖራችሁ ጥያቄ በአፕሊኬሽኑ መጠየቅ ትችላላችሁ። አፕሊኬሽኑ በሚገኝበት ቴሌግራም ቻናል መጠየቅ ትችላላችሁ። የተማሪዎች የጥያቄና መልስ ውድድር በሚኖርበት ጊዜ በቀጥታ መሳተፍ እንደምትችሉ ከወዲሁ እየገለጽን በስተመጨረሻ የምታስተላልፈው መልእክት ካለ? በመጨረሻ የምለው ነገር ተማሪዎች ኤግዛም ታይምን ያወርዱ። ፍሪ ነው፣ በነፃ መጠቀም ይችላሉ። በቀላሉ ፕሌይ ስቶር ላይ ኤግዛም ታይም ብለው ያወርዱ። ኮሚኒቲያችን ጆይን ያደርጉ፣ በደንብ ይሳተፉ። ኤግዛም ታይም ጋር ሲመጡ ጀስት እነዚህ ይሄ ከትምህርት ጋር የተገናኘ ብቻ አይደለም ማግኘት የሚችሉትና ከሪያቸውን የሚያግዝ ነገር አለ። ክረምት ላይ የምናስባቸው 12ኛ ክፍል ከጨረሱ በኋላ ወደ ዩኒቨርሲቲ ጆይን እስኪያደርጉ ድረስ ኦልሬዲ ኤግዛም ታይም ብቻ እንዲለማመዱ ሲሆን የተለያዩ ኮርሶች መማር ሊፈልጉ ይችላል። ለምሳሌ ግራፊክሶችን፣ ቪዲዮ ኤዲቲንግ ከእነሱ ጋር የሚረዳቸውን ነገሮች ዊ ሃቭ ፓርትነር ከተለያዩ ካምፓኒዎች ጋር በነፃ የሚያቀርቡላቸው በተለያዩ ሶ ስኪል ትሬኒንጎች አሏችሁ ማለት ነው። ሶ ኖት ኦንሊ ፎር ግሬድ 11 and 12 students
ሁሉም ገብተው የኬሪየሩን መጠቀም ይችላሉ። ኮሚኒቲው ላይ መስራት ነው የምንፈልገው። አሁን ትምህርት ባለበት መንጉ እንደምታውቂው ኦልሞስት 95% ፌል እያደረገ ነው። የትምህርት ተች እያጡ ስለሆነ እሱንም ኢግናይት ማድረግ ነው ፍላጎታቸውን ለመጨመር። ምክንያቱም ተምረን ምን እንሆናለን የሚለውን ነገር እነሱ ላይ በደንብ ድጋሚ ማንሳት ስለሆነ እንደዚህ አይነት ነገሮች አክቲቪቲዎች በበዙ ቁጥር እነሱም ይረዳቸዋል። ፊቸራቸውን በደንብ አስበው መጠቀም ይችላሉ ማለት ነው። በጣም እናመሰግናለን አቤል። ወጣት ልጅ ነህ፣ ለሀገር ለትውልዱ አስተዋጽኦ እያደረክ ነው። ስለምታደርገው ነገር በተማሪዎች ስም በእኔም ስም አመሰግናለሁ። ስለመጣህ